ተኛ ለምን ሰራቸው ስራዎች ሁሉ ዴድላይን እናድርግ የማብቂያ ጊዜ እናበጅለት ብዙ ስራዎችን ሰራለን ግን የመቋጫ ጊዜ እናደርግለት መጽሐፍ ለመጽሐፍ እናልማለን እንጀምረውና 3 አመት ሙሉ 4 አመት ይንከባለላ ዴድላይን እናድርግለት የመቋጫ ጊዜ በ4 ወር ውስጥ መጨረስ አለብኝ ካለ በ4 ወር ውስጥ ለመጨረስ ተነሳሽን ሆናለን ዴይሊ ያሳስበናል ዴይሊ የሆነችን ነገር መጫጫር እንጀምራለን ማለት ነው ለዛ ብለው ነጮቹ ምን ይላሉ thanks God for deadlines without them nothing will happen ይላሉ አላህ የተመሰገነ ይሁን ለነገራቶች ሁሉ መቋጫ ጊዜ ያበጀለት ያ ባይሆን ኑሮ ምንም ነገር ምድር ላይ አይከሰትም ነበር ዴድላይን አለው ቀን የሚያልቅበት የጊዜ ገደብ አለው ምሽት የሚነጋበት የጊዜ ገደብ አለው ዴድላይኖች አሉት ሁሉ ህይወታችን ለኛም ዴድላይን እናድርግ የመቋጫ ጊዜ የማጠናቀቂያ ጊዜ ብለን ከሰየምንለት በዛ ጊዜ ለማጠናቀቅ ስንል ስራን ለመተግበር ተነሳሽን ሆናለን ፕሮአክቲቭ በራሳችን እርምጃ ወሳጅ ሆናለን አራተኛው በህይወታችን ላይ ግልጽ ዓላማ ማስቀመጥ እንዲህ ማድረግ አለብኝ በዚህ ወቅት እንዲህ ማሳካት አለብኝ በዚህ ጊዜ ይሄ መፈጸም አለብኝ እሚል የህይወት ግብ ካስቀመጥነ ከዛ አንፃር መኖር እንጀምራለን ያኔ ለስራ ተነሳሽነትንም ይወልድልናል አምስተኛ የጠንካራ ስሜት ግለሰቦች ጋር መወዳጀት ነው ጓደኛ ማድረግ ነው እነሱ ሁሌም ለስራ ተነሳሹ ነው ሲሰሩ ስናይ እኛም የመስራት ወኔያችን አብሮ ያብባል እነሱም ጓደኛ መሆን ነው ኢማም አልጠበሪ እንደሚታወቀው ባልደረቦቻቸውን ሰበሰቡና ደረሶቻቸውን ተፍሲር መጽሐፍ ፈልጋለሁ አሉ ኦኬ እንጻፍ አሏቸው ደረሶቻቸው በስንት ቮሊዩም ልጽፈው አስበሃል አሏቸው እርሳቸው ምን አሉ 300 ሙጀለድ ነው አሏቸው ይሄማ ተፍነ الأعمار እድሜ ያልቃል እንጂ መጽሐፉን አንጨርሰው አሏቸው እርሳቸው ምን አሉ ማተት الهمم አሉ ወኔያችሁ ሞቷል ማለት ነው አሉና 30 ቮሊዩም ተፍሲር ኢማም አልጠበሪ 30 ቮሊዩም እንዲህ አይነት ሰዎች መወዳጀት ለተነሳሻሽነት ገቢ ኢንፑት ይሆነናል ስድስተኛው ስም የመጨረሻው استغفار ማብዛት ነው ወንጀል ነገሮችን ከመስራት ያቀባል ሐቂቃ استغفار ይሄን ይጠርገዋል